እንኳን ወደ ካናዳ ማስተር ክላስ በደህና መጡ። ለተሻለ ሕይወት ወደ ካናዳ ለመሄድ ፈልገው ከፍተኛ ወጪ አስጨንቆታል? አስተማማኝ ቪዛ ለማግኘት ግራ ተጋብተዋል? ብዙዎች ወደ ካናዳ ለመሄድ ፈልገው አስተማማኝ መረጃ ለማግኘት ይቸገራሉ። ከ10 ሰዎች 7ቱ የካናዳ ቪዛ ለማግኘት ከተለያዩ ኤጀንሲዎች ጋር ግንኙነት ቢጀምሩም ይጭበረበራሉ፣ ገንዘባቸውንም ይበላሉ። ብዙ ድርጅቶች ወደ ካናዳ እንወስዳለን ቢሉም ስለ ቪዛ ፕሮሰስ አነስተኛ እውቀት ያላቸው በመሆኑ የተሳሳቱ ምክሮቻቸውን በመስማት ፕሮሰሱን የሚጀምሩ ብዙ ሰዎች በካናዳ መንግስት እስከ ጉዞ እገዳ የሚደርስ ችግር ውስጥ ይገባሉ። እነዚህ ድርጅቶች ስለሚያገኙ ገንዘብ እንጂ ስለ አመልካቾቻቸው የወደፊት ሕይወት አይጨነቁም። ታዲያ መፍትሄው ምንድን ነው? መልሱን ወደ ካናዳ ከተሰኘው ማስተር ክላስ ያገኛሉ። ወደ ካናዳ እንደ ስሙ የካናዳን የቪዛ ፕሮሰስ ግልጽና ተጨባጭ ያደርግላችኋል። የካናዳ ቪዛን ፕሮሰስ በቀላሉ እያንዳንዱን ሂደት አንድ በአንድ ያስረዳችኋል። ይህ ማስተር ክላስ እያንዳንዱ ኢትዮጵያዊ ካናዳ ለመሄድ ትክክለኛ መረጃ እንዲያገኝና ከሐሰተኛ የቪዛ መረጃዎች፣ ከገንዘብ ኪሳራና ከጥርጣሬ ለመጠበቅ የተዘጋጀ ነው። በዚህ ማስተር ክላስ ከ500 በላይ ኢትዮጵያውያን ወደ ካናዳ ለመሄድ የሚያስችላቸውን ፕሮሰስ ጀምረዋል። እርሶም በተሳሳተ መረጃ ጊዜውንና ገንዘቡን ከመበላት ለመዳን ወደ ካናዳ የተሰኘውን ይህንን ማስተር ክላስ መውሰድ ያስፈልጎታል። የማስተር ክላሱ ዓላማ ቀላልና ግልጽ ነው። ኢትዮጵያውያን ገንዘባቸውን ሳያባክኑ ትክክለኛውን የካናዳ ቪዛ በትክክል እንዲሞሉ ማድረግ ዋነኛ ዓላማው ነው። ማንኛውም ኢትዮጵያዊ በተሳሳተ መረጃ ለሚያጭበረብሩ ኤጀንሲዎች ከሚከፍለው በ90% ያነሰ ገንዘብ ከፍሎ ካናዳ መሄድ ከፈለገ ትክክለኛው ቦታ ወደ ካናዳ ማስተር ክላስ ነው። ይህ ማስተር ክላስ ውስብስብ የቪዛ ሂደቶችን በቀላሉ ለደንበኞቹ ያስረዳል። እያንዳንዷን ሂደት በግልጽ ያስተምራል። መቼ፣ የት፣ እንዴት፣ ለምን የሚሉትን ጥያቄዎችም በዝርዝር ይመልሳል። ለትምህርት፣ ለሥራ፣ ለጉብኝት፣ ቤተሰብ ለመጠየቅ፣ ለንግድ፣ ለስብሰባ ወይም በካናዳ ቋሚ ኑሮ ለመመስረት የሚያስፈልጉ የቪዛ አይነቶችን ከመለየት ጀምሮ እያንዳንዱን ሂደት ለማወቅ ይህ ማስተር ክላስ በጣም አስፈላጊ ነው። ኮርሱን ወስደው ሲጨርሱ ወደ ካናዳ ለመሄድ የሚያስችሉትን አስፈላጊ መረጃ በሙሉ ያገኛሉ። የፈለጉትን የቪዛ አይነትን በሙሉ ልብ ለማመልከት ዝግጁ ይሆናሉ። ሙሉ የማስተር ክላሱን ምዕራፍ በትኩረት የሚከታተል ማንኛውም ሰው የካናዳ ቪዛን በእጁ በማስገባት ካናዳ በመሄድ የሚመኘውን ሕይወት በእርግጠኝነት መኖር ይችላል። በዚህ ማስተር ክላስ የሚከተሉትን ጉዳዮች ይማራሉ። ለእርሶ ትክክለኛው የቪዛ አይነት የትኛው ነው?